መልእክት ማሳለፍ ፈልገው ማለት ነው። የኢትዮጵያ ህዝቦች እኛን ካላንከባከቡን እኛ ዜግነታችንን እንቀይራለን ወደ ውጭ ሄደን ማለት ነው። another one የኢትዮጵያ ህዝቦች እኛን ካላንከባከቡን እኛ ዜግነታችንን እንቀይራለን ወደ ውጭ ሄደን ማለት ነው። ጥርሲያስ ለማዴ ነው አይኔን አታስቂው አለች ሴትዮ። ጥያቄ ቀርብልሃል? ጥያቄው ውጭ ያሉ ሰዎች እዚህ ቤት መጣኮ ምናምን አለ አመሩ ጆሮዬ ነው። ኢትዮጵያ ህዝብ ሰፖርት የማያደርገን ከሆነ ደግሞ እኔ በበኩሌ መሄዳቴ አይቀርም ማለት ነው። ኢትዮጵያ ህዝብ ለኔ መኪና መግዛት አለባችሁ። እኔ በቃ ተረጋጋ። ታስኪ ውስጥ መንገድ ላይ ቁሜ ስጠብቅ ምናምን ሰዎች ዩኒንትን አስተሳሰባቸው እንደ ልጅም መኪና ቆሞ ጠብቃል እንደ ምንድነው መኪና ያለ ምናምን ይሉኛል። ብላ የቤት ክራይ ደግሞ ለመከራየት ሲል ማለት ነው እኔን ካገኙ እኔን ሳዩ የለም ቤት ምናምን ነው የሚሉኝ። ለምን? ረጅም ስለሆንኩ ሳይሆን ይኸው እንደዚህ ስለማያውቁኝ ማለት ነው። ምን ብሎ እኛ ግቢ ይገባሉ ይሄ ልጅ እውነቱ ማንገ ይሄ ግቢ ሊገባ ነው ምናምን ብሎ እንትን ይላሉ ማለት ነው። ኢትዮጵያ ህዝብ ለኔ መኪና መግዛት አለባችሁ። እኔ አሁን የኢትዮጵያ ህዝብ መኪና ካልገዛችሁልኝ ዜግነቴን እቀይራለሁ ይላል። አይደለም ዜግነት ጾታ ለምን አትቀይርም? ምን ይመስላል? በማርያም የሚበላ በጠፋበት ጊዜ መኪና አንድ ነጥብ ሚሊዮን ሰው ሲከተልሽ ምን ሰርተሻል? እስኪ ይወደኛል እንዴ? የሰው ፍቅር አለኝ። እሱ አይደለም ስለ ብሔር እኔ አላወራም፣ ስለምንም አላወራም። ሊፕሲንክ ነው የምሰራው። ስለ ብሔር የሚያወራ ነው የምንከተለው ሰውን። አንቺ ስለምንድን ነው የምታወሪው? ሊፕሲንክ ነው የምሰራው እኔ ሊፕሲንክ ነው የምሰራው። ምንድን ነው የምሰራው? አይሰማም። በአማርኛ ምንድነው? አስመስያለሽ አክቲንግ ትሰራ ድራማ ምናምን ነው የምሰራው። ድራማ ምናምን እሰራለሁ። ድራማ ትሰሪያለሽ? ምን የሚል ድራማ ሰርተሻል? ርዕስ እስኪ ሊፕሲንክ ምን እያለ ይዘፍናል? ወረሰሚ ምን ማለት ይመስላል? አዲስ አበባ የኦሮሞ ነች፣ አዲስ አበባ የጋሎች ነች። አርፈ ቁጭ በል አማራ ደሴ ማን ነው? ሞታ አትጨነቅ፣ ስለኔ ችግር የለውም። በቃ ተከተለኝ። ምን 1.3 ሰው ሊከተል የቻለበት ምክንያት መታወቅ አለበት። ወይ የኢትዮጵያ ህዝብ አብዷል ወይ ደግሞ እኛ አብደናል። ይሄ ጉንዳን ህዝብ ወይ አብዷል ወይ እኛ አብድ እኔ አብጃለሁ ወይ ጉንዳኑ ህዝብ መታወቅ አለበት። ኧረ ተው ፈጣሪ ተው፣ አብጅን ቶሎ አንሳልን። አብጅ እያለ ምን ሰው ይኖራል? ተግሪያም በራም ሞተ፣ እኛም ወንድሞቻችን አጣን። ኧረ ኑሮ አስመኝ፣ ኧረ ኑሮ አስመኝ። አበል የተየው ቅዱስ ጊዮርጊስ ያንተን እንትንህን አሰማኝ። እንዲያው ለምን አንድ በር ያሰብ ምን አንዱ ቦታ ይሽታ አንድ በር ገዝተህ መሰለህ? እንዲያው አንተ ሞት ካተባል በለጠ ሐቀኛው አሳደሩ ገበሬ እንዲያለፋ የናት ይረሽ ኧረ አንድ ወራት ወንድ ማጣው እግዚአብሔር ታዋጅን መታደልን ይሞናለው። ወንድሜ እስከቤቱ አረረ ወንድሜ ተርፍልኛል ያልኩት ሞተብኝ። ኧረ ተው ቢያስመርወን ነው ራቁት ሆነው
ነው አራራ ሙቶ ነው አራበ እኔ ዱፍቴ አሙሲን ነው ቤቴ ስመጣ ወንድምሽ ሙቷን ተብዬ አቤት የተራንገበ ወጣሰብ ታጠየቅኩኝ ግቢ ተብዬ ምንድነው ስር ወንድምሽ አየር ጥሩ ቤቱን መጥቶታል እሱ ለቅሶ ቀጠሮ ሄዶ ሲመጣ በዛ መተው ሙቷል ወንድምሽ አንድ ቆስ ወለ እንዱ ሙቷል አሉኝ ስመጣም ቤቱን ሁለቱም ቤት ድርምስምስ ሰው በፍቅር አምላክ ስም መንሱር ጀማልን ነው መናገር የምፈልገው ልጅ ያሬድ ከእስር ቤት ተፈታ ብሎ ምሳሌ ጋብዘው በክብር በመሳሰሉት ነገሮች ይህ መንሱር ጀማል የተባልክ ልጅ የሽማግሌ ትንሽ ነው በእውነቱ እዛ ቤተክርስቲያን ውስጥ ነው እንደዚህ ማደርገው ብሎ የተናገረ ሰው ኦሮሞ ስለሆነ ነው በብሔርና በሃይማኖት ተጠልለ ከ1 ሚሊዮን በላይ ፎሎወርስ እንዳመጣ እናውቃለን እና ላይክ ምናምን እንደታወቅ ተጠልለ በሆነ ነገር ውስጥ ተጠልለ በእውቀት አይደለም የተጠለልከው በችሎታ አይደለም በእግዚአብሔር አይደለም የተጠለልከው ወይ በአላህ አይደለም በዘር በማንዘር በመሳሰሉት በቆሸሸ አስተሳሰብ ተጠልለ ታዋቂ ሆነሃል እና ብዙ ፎሎወርስ የመሳሰሉት አሉ እና ደግሞ ሞኛ ኢትዮጵያ ህዝብ ሽቶ ምናምን እየነፋ የሆነ መኪና ያብለጨለስክ የኦሮሚያ መሬት በዛ ምክንያት የሚገርመኝ ነገር ምን አለ ብታስብ የየትኛውም ሃይማኖት ተከታይ ሆኖ አንድ ሃይማኖትን ትልቅ አንጋፋ ሃይማኖትን እንደዚህ ያረከሰ ሰው እንዴት ነው እንደዚህ በክብርና በምሳ ግብዣ በመሳሰሉት እንደዚህ ቦታ የምትሰጠው አንተ ነው መንግስት መሆንም እችላለሁ ምናምን ብለህ የምታወራው ወሬኛ እንኳን መንግስት ራስህን ማስተዳደር አትችልም የምታደርገውን ለምን አታውቅም ፈጣሪን መፍራት ምን ማለት እንደሆነ ስሜታዊነት ምን ማለት እንደሆነ ሙስሊም ነህ ዘረኝነት ጥንብነች ይላል ቁርአን በሱ እንኳን ትንሽ ብትገዛ ምን አለ ትንሽ እንደ መንሱር ያለ እንደ ሞጣ ያለ ዘረኞች አስተሳሰብ ኢትዮጵያውያኖች ባካችሁ ለምናችሁ እኔም እኮ አማራ ነኝ ሞጣ ያቅለሸልሸኛል ለምሳሌ ለምንድነው ማናስበው ግን ለምንድነው አስበን ቢያንስ ማንሰማው ሰዎችን ለምንድነው ምን እያደረግን እንደሆነ ራሳችን ለምን አንከታተልም እባካችሁ በፈጠራችሁ በየትኛው ሃይማኖት ሁሉ ሁለተኛ ደግሞ ሰው የፈለገውን ማመን መብቱ ነው በሰው ሃይማኖት ጣልቃ አትግቡ እና እባካችሁ በፍቅር አምላክ ስም በፈጠራችሁ በአምላካችሁ በተለይ ከዘረኝነት ውጡ በዘረኝነት ጥላና ከለላ ውስጥ ሆናችሁ አለው ባይልት ወይም ደረታችሁን የምነፉ ሰዎች ይቅርባችሁ በእግዚአብሔር ተመኩ መመካት መከረም መጠለል በአምላክ እንጂ በዘር በእናት በአባት በባለስልጣን ወይ በቤተሰብ ወይ በመንግስት በመሳሰሉት አይደለም በእውቀትም እንኳን አትመካ ወይ በገንዘብ በችሎታ በፍቅር አምላክ ስም በእውነት ይቅር ይበለን ማስተዋል ይስጠን በእውነቱ በጣም ነው ያዘንኩት እንደዚህ አይነት ነገሮች እንዲህ አይነት ሰዎች መብዛታቸው እኛም ደግሞ የምንመርጠውን የምናየውን የምንመለከተውን አለማወቃችን በጣም ያሳዝናል እባካችሁ እኔ የምነግራችሁ እስቲ ይቅርታ እንባባል እውነት ለመናገር ኦሮሞ ከአማራ አማራ ከትግሬ ሃይማኖቶች ይቅርታ የመባባል ስራ እስቲ ይመስላል ጸሎት የማለት የማድረግ የመመራረቅ ስራ እስቲ ይመስላል ቂምና ጥላቻ ካለ ባካችሁ ተውትና እስቲ ፍቅር ስጡ ባካችሁ ፍቅር እንሰጣጥ ባካችሁ በፈጠራችሁ ወደ አላስፈላጊ የሆነ ማንም የመንደረኛ አይነት አሳቢዎች እላይ ከፍ ብለው ጭንቅላታችን ላይ ወጥተዋል መንደር ሐሳብ የመንደር አስተሳሰቦች እላይ ወጥተዋል በዘርና በሃይማኖት በመናምን ያደረጉ መንገዳቸው እሱ ነው ምክንያቱም ችሎታና ዕውቀት የላቸው ቅሪ በለን ፍቅር አምላክ እግዚአብሔር